አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞች እንዲሁም ክርስቲያኖች ሰላም ብለናል። ዛሬ ማሳያችሁ ከትላንቱ የቀጠለ ነብያችን ሰለላሁ ዐለይሂ ወሰለም በባይብል መጠቀሳቸውን የሚያሳይ የሚገርም ጥቅስ ነው። ሼር፣ ኮፒ ሊንክ፣ ሪፖስት በደንብ አድርጉት። ዛሬ ወላሂ በጣም የሚገርም ጥቅስ ነው ማሳያችሁ። የምንጀምረው ታሪክ መዲነቱ ዲመሽቅ በኢብኑ አሳኪር የተጻፈ መጽሐፍ ነውና عن كعب قال أجد في التوراة عبدي أحمد المختار ይላል እና ولا غليظ ولا سخابا في الأسواق ይላል እና በጣም በሚገርም ሁኔታ ገጽ 186ኛው ላይ ነው የሚገኘው። ምን አለ ከዕብ በተውራት ላይ አህመድ አልሙኽታር ዓብዲ የሚል አለ፣ ባሪያዬ አህመድ ምርጤ የሚል አለ ብሎ አስቀመጠልን። አሁን ይሄንን የመሰለ ከዛ ደግሞ ድምፁንም በሜዳ ያሰማም ይላል። አሁን ይሄን የመሰለ ጥቅስ ከየት ነው የምናገኘው ብለን ስንል ኢሳይያስ ምዕራፍ 42 ቁጥር 1 ላይ ነው የሚገኘው። ነው ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ብሎ አስቀምጦታል። እንግዲህ በአረብኛው هو ذا عبدي الذي اعدده مختاري ብሎ አስቀምጦታል። ምን አለ? ባሪያዬ የሚል አለ፣ አዕዱድሁ የሚል አለ፣ ሙኽታሪ የሚል አለ። እንግዲህ ባሪያዬና ምርጤ የሚለው ነገር ሲመጣ ብዙ ጊዜ ባይብል ላይ ስናየው ለምሳሌ አንደኛ ነገሥት ምዕራፍ 11 ቁጥር 34 ላይ ስለመረጥኩት ስለ ባሪያዬ ስለ ዳዊት አለ። ምርጥ አለ፣ ስለ መመረጥ አወራ፣ ከዛ ስለ ምርጥ ያወራ፣ ስለ ባሪያ አወራና ስም ነው ያስቀመጠው። በተመሳሳይ መዝሙረ ዳዊት ምዕራፍ 89 ቁጥር 2 ላይ ከመረጥኩት አለና ለባሪያዬ ለዳዊት አለ። ምርጥ የሚለው አስቀምጠዋል፣ ባሪያ የሚለው አለ፣ ዳዊት የሚል ስም አለ። ከዛ በኋላ ኢሳይያስ ምዕራፍ 41 ቁጥር 8 ላይ ባሪያዬ እስራኤል የመረጥኩት፣ ባሪያ የሚል አለ፣ ምርጥ የሚል አለ፣ እስራኤል ስም ነው። በተመሳሳይ ሁኔታ የመጨረሻ ምሳሌ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 4 ላይ ስለ ባሪያዬ ስለ ያዕቆብ ስለመረጥኩት አለ። ባሪያ፣ ምርጥ፣ ያዕቆብ ስም አያችሁ፣ ስም አሁን ጥያቄው የሆነ ችግር አለ ማለት ነው። በቃ አሁን እዚህ ጋር የምታዩት የሆነ ችግር አለ። ምንድን ነው ችግሩ? አሁን እስቲ ለምሳሌ ስክራይባል ኢረር የሚባል ነገር አለ። ስክራይባል ኢረር የሚባለው ነገር ከማየታችን በፊት እስቲ በዕብራይስጥኛ ቃላቶች ምን ይመስላሉ የሚለውን ስትመለከቱ ለምሳሌ የሚመሳሰሉ ቃላቶችን ልስጣችሁ። ለምሳሌ ኼት የምትለዋን ቃል ከላይ ያለችዋን ናት፣ ከታች ክብ ያረኩባት። አሁን እሷ ኼት የምትለዋ ቃል ከፌቭ ከሚለው ቃል ደግሞ ተመሳሳይ ነው፣ ይመሳሰላል። ስክራይባል ኢረር በዚህ ምክንያት ሊፈጠር ይችላል። ምክንያቱም ትንሽ ዞር ያለች ነገር አለች እንደምትመለከቱት። ሌላ ደግሞ ካፍ የምትለዋ ቃልና ሬሽ የሚሉት ቃላቶች ይመሳሰላሉ። ለምሳሌ ካፍ የሚለው እንደዚህ አራት ማዕዘን ነው ከላይ ያላት አራት ማዕዘን ነች። ከዛ ደግሞ ሎንግ ቴይል አላት። በሎንግ ቴይሉ ምክንያትም የሚመጣ ለውጥ አለ። ከዛ ደግሞ ሬሽን ስትዋት ክብ ነገር ነው እንደዚህ ያላት። ምንድነው? እንደዚህ ክብ ነገር ነው። ቴይል ደግሞ ረዥም የላትም። አሁን እስቲ አንድ ምሳሌ ልስጣችሁ። መጀመሪያ አንድ ታሪክ ነው፣ ስለ አንድ ታሪክ እየተናገረ ስለ ዘፍጥረት 10 ምዕራፍ 10 ቁጥር 4 እና አንደኛ ክሮኒክስ ምዕራፍ 1 ቁጥር 7 ላይ የሚገኘው ሁለቱም ተመሳሳይ ጥቅስ ነው። ስለ አንድ የዘር ግንድ ነው የሚናገረው። ምን አለ? and the sons of Javan Elisha and Tarshish ኺቲም አለና and ዶዳኒም አለ። ዶዳኒም ለሚለው ያስገባው እንግዲህ በቀስት ላይ ተመልክቷል። ዳሌትን ነው ያስቀመጠው። ዳሌት የምትል ቃል ነው የገባቸው። ተመሳሳይ መጽሐፉ ላይ ደግሞ ተመሳሳይ የራሱን ዘር ስናየው እዚህ and the sons of Javan የሚለው እዛኛውም ላይ አለ። where Elisha and Tarshish አለ። ኤሊሻና ታርሺሽ መሆናቸውን አስቀምጧል። ከዛ ኪትም and ሮዳኒም አለ። እዚህ ደግሞ ሮዳኒም ለምንድን ነው ያለው? አያችሁ፣ ሮ የምትለዋ ቃል እዚህ ጋር ያስቀመጠው ሬሽን ነው። ተግባባን? አሁን በሬሽንና በዳሌት መካከል ያለውን ልዩነት ተመልከቱ። እና ዳሌትና ተመልከቱ፣ ዶዳኒም ሲሆንና ሮዳኒም ሲሆን የተጠቀማት ዳሌትና ሬሽ የሚሉት ሁለቱ ቃላቶች ስም ላይ ለውጥ እንደሚያመጡ ታያላችሁ ማለት ነው። በጣም በሚገርም ሁኔታ ይሄ ስም ለውጥ የሚመጣ ከሆነ በተመሳሳይ ሁኔታ አህመድ የሚለውንም ደግሞ ስትመለከቱ አህመድ የሚለው ቃል አረብኛውን ተመልከቱ። መጀመሪያ አዕዱድ አህመድ፣ አሊፍ አይን ሐ ዳል ሚም ዳል ተመሳሳይ ቃላቶች አራት ቃል ነው የተቀመጠው። ተመልከቱ። እዚህ ጋርም ስትመለከቱ አራት ቃላቶች አሉ። አራቱ ቃላቶችን ስትመለከቱ አሌፍ አለ። ተግባባን? ግን አሁን የመመሳሰል ችግር ስላለ የመጀመሪያዋ
ታብ አለች፣ ከዛ ደግሞ ኸይት አለ። ተግባባን? ልዩነታቸውን አራት ማዕዘኗን ያዩት ልዩነታቸው። ከዛ ሜም አለ፣ ተመሳሳይ ናቸው። ከዛ ደግሞ ካፍ አለ። አንደኛው ላይ ካፍ ያስቀምጥና ሌላኛው ላይ ዳሌት ዳሌትን ያስቀምጣል። ተግባባን? አሁን ምንድን ነው የምናየው ነው ቁም ነገሩ። የሆነ ችግር አለ ማለት የሆነ የተበላ ነው ነገር አለ። ለምንድን ነው አሁን ይሄ በቃ የሆነ ግልጽ የሆነ ስክራይባል ኢረር አለ። አሁን ለምሳሌ ሰብቷጀንት ኤልኤክስኤክስ ብትመለከቱት አይዛያ ምዕራፍ 42 ቁጥር 1 ላይ ያዕቆብ ብሎ ነው ያስቀመጠው። የሚገርማችሁ ስም ነው ያስቀመጠው፣ ግን ስም ሲባል ኔሽን ነው እንጂ ሊትራሊ ስምን ፈልጎበት አይደለም። ከዛ ደግሞ ታርጉም ጆናታንን ስትመለከቱት ምዕራፍ 42 ቁጥር 1ን መሳያ ብሎ ነው ያስቀመጠው። መሳያ ፐርሰን ነው፣ ያ ፐርሰን ነው። ተግባባን? መሳያ ብሎ ነው ያስቀመጠው። ግን ችግሩ የማቴዎስ ወንጌል ጸሐፊ ሲወስድ ከሁለቱም አልወሰደም። ከኤልኤክስኤክሱም መውሰድ አልፈለገም፣ ከዕብራይስጡም መውሰድ አልፈለገም። እንዴት ነው ያደረገው? አሁን የሆነ ሶርስ አለ ማለት ነው። ተመልከቱ። ምን አለ? ሁወ ዛ ፈታየ ለዚ እኽተርቱሁ ሐቢቢ አለ። ሐቢቢ ብሎ ነው ወዳጄ ብሎ ነው ያስቀመጠው። ወዳጄ ተግባባል። የእሱ የሳይናቲከሱን ስንመለከተው ሳይናቲከሱ ላይ ምን ብሎ አስቀመጠ? ማይ ቢላቭድ የሚል ነገር አስቀምጧል። ሶርሱን ተመልከቱ። ማይ ቢላቭድ። ይሄ ማይ ቢላቭድ የሚለው ነገር ደግሞ ስናየው እንግዲህ ባይብል ስቱደንትስ ጋይድ የሚለው መጽሐፍ ላይ ገጽ 523ኛው ላይ ቢላቭድ የሚለው ዲዛይርም የሚለው ሁለቱ አንድ አይነት ናቸው፣ ኢኳል ነው ሚኒንጋቸው ብሎ ነው ያስቀመጠልን። ተግባባን? ጉድሊ አይ ላቭሊ ፕሌዘንት ምናምን የሚል ነገር ተመሳሳይ ትርጉም ነው ያለው። እሺ አሁን ዲዛይር የሚለውና ቢላቭድ የሚለው አንድ ከሆነ እንግዲያውስ ሐጌ ምዕራፍ 2 ቁጥር 7 ላይ I will shake all nations and the desired of all nations will come አለ። አሁን ስለ ሐጌ ምዕራፍ 2 በደንብ ሌላ ጊዜ ነው ማብራራላችሁ። the desire የተባለው ዲዛይር ለሚለው ቃል የገባው ሕምዳት ነው። ተግባባን? ሩት ወርዱ ሐመድ የሚለው ቃል ነው። ተግባባን? ሐ ሜም ዳሌት። በአረብኛው ደግሞ ሐ ሚምና ዳል የሚለው ቃል ነው የገባው። እንዳውም ሌክሲኮን ላይ ስትመለከቱት በጣም በሚገርም ሁኔታ ተመልከቱት። ገጹ 217ኛው ላይ ነቢያችን ሰለላሁ ዐለይሂ ወሰለም የእሳቸው የስማቸው ሩት ወርድ መሆኑን ያስቀምጣል ብሎ አስቀምጦታል። ተመልከቱ። ሩት ወርዱ የሆነ ሶርስ አለ ማለት ነው። የሆነ የተበላው ነገር አለ። የሆነ ችግር ፈጥረዋል። ያ ችግር ግን ማቴዎስ ሲጽፍ ከዛኛው ሶርስ ወስዶ ነው ማለት ነው ያስቀመጠው ማይ ቢላቭድ የሚለው ነቢያችን ሰለላሁ ዐለይሂ ወሰለም አሕመድ የሚለው ስማቸው በእርግጥም በትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ መጠቀሱን ታያላችሁ። በዛው ጋር ይቀጥልና አይጮህም ቃሉንም አያሰማም ይላል። እዛ ቅድም እንዳየነው ወላ ሰኻበን ፊል አስዋቅ ይላል። በሜዳ ላይ ድምፁን አያሰማም እያለ ይቀጥላል ማለት ነው። ይሄንን ትንቢተ ኢሳይያስ ምዕራፍ 42 ገና ነካሁት እንጂ አልጨረስኩትም። ስለዚህ ሙሉ በሙሉ ሌላ ጊዜ ደግሞ በሌላ ቶፒክ ኢንሻአላህ የምመለስበት ይሆናል። ሐጌንም ጨምሬ ኢንሻአላህ የምመለስበት ይሆናል። ለዛሬ በዚህ እንሰነባበታለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።